ብዙ ሰዎች ፋይናንሻል ማርኬት የሚባለውን ሐሳብ ኢትዮጵያ ውስጥ እንደ የሆነ አዲስ ያልተሞከረ ገና አዲስ እየጀመረ እንዳለ ኤክስፐሪመንት አድርገው ነው የሚያስቡት። ዛሬ እነዚህን ፍርሃቶች በሙሉ እናፈርሳቸዋለን ማለት ነው። መጋረጃውን ገጠን የሀገራችንን ትክክለኛ የፋይናንሻል ፕላኒንግ አሳያቸዋለሁ ማለት ነው። ሰላም የአጎራ ቲዩብ ቤተሰቦች፣ እንኳን ወደ ካፒታል ማርኬት ማስተር ክላስ ፓርት 2 በደህና መጣችሁ። በመጀመሪያ ቪዲዮ ላይ ስለ ኢንፍሌሽን በጣም ግልጽና እውነተኛ የሆነ ውይይትን አድርገን ነበረ። ብራችሁን ትራዲሽናል በሆነ ባንክ አካውንት ውስጥ ማከማቸት ፐርቼዚንግ ፓወራችሁ ወይም ደግሞ የመግዛት አቅማችሁን በእርግጠኝነት እንደሚያሳጣችሁ በሂሳብ አይተናል። ዛሬ ኢትዮጵያ ውስጥ ሰርቫይቭ ለማድረግና እውነተኛ ሀብት ለመገንባት ብቸኛው መንገድ ከኮንሱመርነት ወጥቶ ወደ ፕሮዳክቲቭ አሴት ኦነርሺፕ ወይም ባለቤትነት መቀየር እንደሆነ ተነጋግረናል። ፓርት 1ን እስካሁን ካላያችሁት ይሄ ቪዲዮ ፖዝ አድርጉትና ወደ ቻናላችን ተመልሳችሁ እዩት። እዚህ ጋር እየገነባን ላለው ነገር ሁሉ ትልቅ ፋውንዴሽን ወይም መሰረት እሱ ስለሆነ ማለት ነው። አብራችሁኝ ለቀጠላችሁት ግን አሁን አይምሯችሁ ውስጥ ምን የተመላለሰ እንደሆነ በትክክል አውቃለሁ። ሂሳቡ ገብቷቸዋል። ኢንፍሌሽን ሴቪንጋችሁን እየበላው እንደሆነ አውቃቸዋል። ትርፋማ የሆኑ ካምፓኒዎች ላይ ሼር መግዛት ትክክለኛ ውሳኔ እንደሆነ ታውቃላችሁ። ግን አሁን እያመነታችሁ ወይም ደግሞ ሄዚቴት እያደረጋችሁ ነው። ማመንታታችሁን ደግሞ ልክ ነው። ምክንያቱም የምንኖረው እንደምታውቁት ኢትዮጵያ ውስጥ ነው። ሁላችንም እስካም አይተናል። ሁላችንም ፒራሚድ ስኪምን አይተናል። ሰዎች ቴሌግራም ላይ ትልቅ የሆነ ትርፎችን እንሰጣለን፣ እናገኛለን፣ እናስገኛቸዋለን ብለው ቃል ገብተው የሁሉንም ሰው ገንዘብ ይዘው በሌሊት ሲጠፉ አይተናል። ስለዚህ የኢትዮጵያ ካፒታል ማርኬት በይፋ እየተጀመረ ነው ስትሰሙ የተፈጥሮ ሰርቫይቫል ኢንስቲንክታችሁ ይነቃል። ማንኛውም ሰው የሚጠይቀውን ትክክለኛ ጥያቄ እየጠየቃችሁ ነው የምትገኙት። ይሄ ነገር ሪል ነው እንዴ? እንዴት ነው የኢትዮጵያ ፋይናንሻል ኢንፍራስትራክቸሩ ስቶክ ማርኬቱን ሃንድል ማድረግ የሚያስችል አቅም አለ ወይ? ወይስ እኛ ዝም ብለን ያን ትልቅ ኤክስፐሪመንት መሞከሪያ ነን እያላችሁ እየጠየቃችሁ ሊሆን ይችላል። ዛሬ እነዚህን ፍርሃቶች በሙሉ እናፈርሳቸዋለን ማለት ነው። መጋረጃውን ገጠን የሀገራችንን ትክክለኛ የፋይናንሻል ፕላኒንግ አሳያቸዋለሁ ማለት ነው። ኦኬ ሶ ይህ ሲስተም አሁን ላይ በትሪሊየን የሚቆጠሩ ብሮችን ሲኪዩር ሁኔታ እያንቀሳቀሰ መሆኑን ፕሩፍ አደርግላቸዋለሁ ማለት ነው። እናም ህጉ እናንተን ከስካም እንዴት እንደሚጠብቃችሁ በትክክል አሳያቸዋለሁ። ኦኬ ሶ እስቲ አንድ ትልቅ ሪያሊቲ ቼክ አድርገን እንጀምር። ብዙ ሰዎች ፋይናንሻል ማርኬት የሚባለውን ሐሳብ ኢትዮጵያ ውስጥ እንደ የሆነ አዲስ ያልተሞከረ ገና አዲስ እየጀመረ እንዳለ ኤክስፐሪመንት አድርገው ነው የሚያስቡት። ይሄ ሙሉ በሙሉ ስህተት ነው። የሪቴል ስቶክ ማርኬት ልክ እንደኔና እናንተ ላሉ መደበኛ ሰዎች ገና አሁን እየተከፈተ ቢሆኑ ፋውንዴሽናል የሆኑት ሃይ ሌቭል ፋይናንሻል ማርኬትስ ግን በስተጀርባ በጸጥታና በተሳካ ሁኔታ ሲሰሩ ቆይቷል። ይህንን ለመረዳት የኢንተርባንክ መኒ ማርኬት የሚባል ነገር ማየት አለብን። ኦኬ ሶ እስኪ ባንኮች እንዴት ኦፕሬት እንደሚያደርጉ አስቡ። ለምሳሌ አዋሽ ባንክ በጣም አሪፍ ቀን አሳለፈ እንበል። በሺዎች የሚቆጠሩ ደንበኞች ካሽ ዲፖዚት አደረጉና አዋሽ ቀኑን በቢሊዮን የሚቆጠሩ ብሮችን ቮልት ውስጥ አስቀምጦ አጠናቀቀ ብለን እናስብ። ግን በሌላኛው ደግሞ ሳይድ ዳሽን ባንክ ደግሞ የተለየ ቀን አሳለፈ እንበል። አንድ ትልቅ ኮርፖሬት ደንበኛ ለኢምፖርት እቃ ክፍያ የሚሆን በጣም ብዙ ካሽ ዊዝድሮ አድርጎ አወጣ ብለን እናስብ እና ዳሽን ባንክ ማታውን ማቆየት ያለበትን የካሽ ሪዘርቭ ወይም በህግ ከተቀመጠው ሊሚት በታች ሾርት ሆኖ ወይም ዝቅ ብሎ አገኘው እንበል። በኢንተርባንክ ማርኬት አማካኝነት አዋሽ ባንክ ትርፍ ካሹን ወስዶ ማለት ነው። ትርፍ አይደለ ብዙ አይደለ ዛሬ አሪፍ ቀን ላይ ያሳለፈው አዋሽ ባንክ እሱን ወስዶ ለዳሽን ባንክ ለአንድ ቀን አዳርም ሊሆን ይችላል ወይም ለጥቂት ቀናቶች የሚሆን ምን ያደርገው ይችላል ማለት ነው፣ ሊያበድረው ይችላል ማለት ነው። ሶ አዋሽ ትንሽ ኢንተረስት ያገኛል ያንን ስላበደረ፣ ዳሽን ደግሞ ፐርፌክትሊ ሊኩዊድ ሆኖ ይቆያል ማለት ነው። እና አጠቃላይ ደግሞ የኢትዮጵያ ባንኪንግ ሴክተሩ ምን ይሆናል ማለት ነው፣ የተረጋጋ ወይም ስቴብል ሆኖ ይቀጥላል ማለት ነው። አሁን በዚህ ቦታ ውስጥ በትክክል እየሆነ ያለውን ነገር ወይም ስኬሉ በረም አድርጋችሁ ስሙኝ፣ በረም መረዳት አለባችሁ። ከኢትዮጵያ ካፒታል ማርኬት አውቶሪቲ ዳይሬክተር ጀነራል ከተገኘው ትክክለኛ ዳታ መሰረት ጋይስ ይሄ ኢንተርባንክ ማርኬት ከ1.5 ትሪሊየን ብር በላይ በተሳካ ሁኔታ ትሬድ አድርጓል። ስፋቱ ወይም ስኬሉን በደንብ እንድትረዱት ልድገምላችሁ። ከ1.5 ትሪሊየን ብር በላይ በፋይናንሻል ተቋማት መካከል ሲኪዩር በሆነ ሁኔታ ብር ተንቀሳቅሷል ማለት ነው። ይሄን ለምንድን ነው እየነገርኳችሁ ያለሁት? ይሄን የምነግራችሁ ሄዳችሁ ባንክ እንድትከፍቱ አይደለም ጋይስ። ይሄን የምነግራችሁ ስለ ሲኪዩሪቲ እና ናሽናል ሬዲነስ ወይም ደግሞ የሀገር አቀፍ ዝግጁነት አንድ ነጥብ ፕሩፍ ለማድረግ ስለፈለግኩኝ ነው።
ተግባባን ጋይ? በጣም ብዙ ካፒታል ሲኪዩር፣ ትራንስፓረንት እና ሌጋል በሆነ መንገድ ለማንቀሳቀስ የሚያስፈልገውን የፋይናንሻል ኢኮሲስተም አሁን ላይ ተገንብቷል ማለት ነው። ኦኬ ኢትዮጵያ ውስጥ አሁን ላይ ፈንክሽን እያደረገ ወይም እየሰራ ነው የሚገኘው ማለት ነው። ተግባባን? በመጨረሻው ሼር ስለመግዛት ወደ ካፒታል ማርኬት ስትገቡ ወደማታውቁት ወይም አንኖን የሆነ ነገር እየገባችሁ አይደለም ማለት ነው። አንድም ሳንቲም ሳይጠፋ ትሪሊየንስ ኦፍ ብር እንዴት ሃንድል ማድረግ እንዳለበት በትክክል ወደሚያቅ ሄቪሊ ማለት ነው ሬጉሌትድ ወደ ፋይናንሻል ሴክተር እየገባችሁ ነው ማለት ነው። ግን እውነታው ይሄ ነው። ጠንካራ የሆነ ፋይናንሻል ሴክተር ባድ ከሆነ መጥፎ ከሆነ ኢንቨስትመንት አይጠብቃችሁም። አሁንም ገንዘባችሁን እያወጣችሁበት ያለበትን ስፔሲፊክ ካምፓኒዎች ሌጂቲሜት ወይም ትክክለኛ መሆናቸውን እና ህጋዊ መሆናቸውን ማወቅ አለባቸው። አንድ ካምፓኒ ገንዘባችሁን ለመስረቅ ስለ ትርፉ እየዋሸ እንዳልሆነ እንዴት ታውቃላችሁ? ይህንን ማወቅ በጣም ኢምፖርታንት ነው። እዚህ ጋር ነው ወደ ኢትዮጵያ ኢኮኖሚክ ትልቁ የሆነ ጠባቂ ወይም ጌት ኪፐር የምንመጣው ማለት ነው። እሱም ወደ ኢትዮጵያ ካፒታል ማርኬት አውቶሪቲ ወይም ደግሞ ብዙ ጊዜ ዜናዎች ላይ ወይም ደግሞ ሊንክደን መረጃዎች ላይ የተለያየ ቦታዎች ላይ ኢሲኤምኤ ምናምን ሲባል ልትሰሙ ትችላላችሁ። ኢሲኤምኤ አጠቃላይ ማርኬቱን ፖሊስ የሚያደርገው ወይም ደግሞ የሚቆጣጠረው የመንግስት ሬጉላቶሪ ቦዲ ነው። ፋይናንሻል ፍራድን ወይም የገንዘብ ማጭበርበርን አድነው የሚይዙት እነሱ ናቸው ማለት ነው። እና በአንድ ትልቅ ፋውንዴሽናል ፊሎሶፊ ላይ ነው ኦፕሬት የሚያደርጉት። የኢትዮጵያ ማርኬት ዲስክሎዥር ቤዝድ ማርኬት ነው በሚል ማለት ነው። ዲስክሎዥር ቤዝድ ማለት ምን ማለት ነው? መንግስት እጃችሁን ይዞ ትርፍ እንደምታገኙ ቃል አይገባላችሁም ማለት ነው። መጥፎ ማኔጅመንት ባለው ካምፓኒ ላይ ሼር ገዝታችሁ ያ ካምፓኒ ገንዘብ ካጣ እናንተም ገንዘብ ታጣላችሁ ማለት ነው። ኦኬ ይሄ የኢንቨስትመንት እውነታ ነው። መንግስት የእናንተን ስኬት ወይም ሰክሰስ ጋራንቲ አያደርግም ማለት ነው። ነገር ግን ኢሲኤምኤ ስትሪክትሊ ጋራንቲ የሚያደርገው በሙሉ የህግ ኃይል ኢንፎርስ የሚያደርገው ነገር ምንም አይነት ውሳኔ ከማሳለፋችሁ በፊት ስለዛ ካምፓኒ 100% ቬሪፋይድ የሆነ ትክክለኛ እውነታ እንዲኖራችሁ ነው። ማንኛውም ካምፓኒ ሼር እንዲሸጥላችሁ በህግ ከመፈቀዱ በፊት ፕሮስፔክተስ የሚባል በጣም ትልቅና ዝርዝር የሆነ ዶክመንት ሰሚት ማድረግ አለባቸው። ኦኬ ይህን ዶክመንት ትልቁን እውነታ ወይም ስለ ካምፓኒ ያለውን ኤቭሪ ትክክለኛ የሆነ አስፈላጊ የሆነ መረጃዎችን የሚነግረን ነው። ስለ ካምፓኒው እያንዳንዱ ነገር በዲቴይል ያስቀምጣል። ትክክለኛ እዳቸውን፣ ትክክለኛ የካሽ ፍሏቸውን፣ የቦርድ አባሎቻቸውንና ትክክለኛ ደሞዛቸውን እንዲሁም ደግሞ በቢዝነስ ሞዴላቸው ውስጥ ያሉትን የተለያዩ አደጋዎች ወይም ደግሞ ስፔሲፊክ የሆኑ ሪስኮችን በሙሉ ይዘረዝርልናል ማለት ነው። ታዲያ ኢሲኤምኤ እነዚህን ፕሮስፔክተስ ያለ ምህረት ምንም አይነት ኤክስኪውዝ ሲያደርግ ባላቸው ሪኳየርመንት መሰረት ኦዲት ያደርጋቸውና ያያቸዋል ማለት ነው። አሁን ላይ ከትልልቅ ካምፓኒዎች የመጡ በደርዘን የሚቆጠሩ ዶክመንቶችን ሪቪው እያደረጉ ይገኛሉ። አንድ ሲኢኦ ወይም ቦርድ ኦፍ ዳይሬክተርስ በእነዚህ ዶክመንት ላይ ከዋሸ ወይም ደግሞ ትልቅ ዕዳ ለመደበቅ ተሞከረ ወንጀል ወይም ደግሞ ክሪሚናል ኦፌንስ ነው። በጣም ከባድ የሆኑ የህግ ቅጣቶች አሉት። ግን ፕሮቴክሽኑ በመጀመሪያው ቀን ላይ ብቻ አያበቃም። ምን ማለት ነው? ሊስት ከመደረጋቸው በፊት እነዚህን ዶክመንቶች አይቶ ኢሲኤምኤ ከፈቀደላቸው በኋላ በቃ ከዛ በኋላ ቼክ አይደረጉም ማለት አይደለም። ሼር ከገዛችሁስ በኋላ ምን ይፈጠራል? በኋላ ላይ ካምፓኒ ሚስጥሮቻቸውን እንዳይደብቁ የሚያስቆማቸውስ ምንድን ነው? ኢሲኤምኤ 24 ሃወር ሩል ተብሎ የሚታወቅ ስትሪክት የሆነ የሬጉሌቶሪ ሜካኒዝም ኢንፎርስ ያደርጋል። አንድ ሊስትድ የሆነ ካምፓኒ ጋይስ ማቴሪያል ቼንጅ ካጋጠመ ማለትም የሼር ዋጋዎቻቸው ሊወርድ የሚችል ነገር ካለ ወይም ከተፈጠረ ያንን መረጃ በ24 ሰዓት ውስጥ ለህዝብ ወይም ለፐብሊኩ ዲስክሎዝ እንዲያደርጉ በህግ ይገደዳሉ ማለት ነው። አንድ ትልቅ የቴሌኮም ካምፓኒ ከውጭ መንግስት ጋር በቢሊየን ብር የሚገመት ትልቅ ኮንትራክት ከፈረመ 24 ሰዓት ውስጥ ለህዝብ ምን ማድረግ አለበት ማለት ነው? አናውንስ ማድረግ አለበት ማለት ነው። የአንድ ባንክ ሲኢኦ የሆነ ስካንዳል ቢኖር ለምሳሌ ሙስና ሰርቶ በሆነ ነገር ከዛ ቦታ ላይ ስራ ድንገት የሚለቅ ከሆነ በ24 ሰዓት ውስጥ አናውንስ ማድረግ አለባቸው ማለት ነው። ሚስጥር አድርገው ሊያቆዩት አይችሉም ማለት ነው። መደበኛው ሪቴል ኢንቨስተር ከመስማቱ በፊት which is እኔና እናንተ ማለት ነው ሀብታም ጓደኞቻቸውን ደውለው ሼር እንዲገዙ ወይም ደግሞ እንዲሸጡ ሊነግሯቸው አይችሉም ማለት ነው። ይሄ ኢንሳይደር ትሬዲንግን ሙሉ በሙሉ ያጠፋልናል ማለት ነው። ሜዳው ለሁሉ እኩል ይሆንልናል ማለት ነው። ገጽ ነው ጋይስ። አዲስ አበባ ውስጥ ሆነ ስልክ ላይ የምናገኘውን መረጃ እኛ በጣም ሀብታም የሆኑ ቢሊዮነሮች ወይም በጣም ሚሊዮነር የሆኑ ትልቅ ሀብታም የሆኑ ሰዎች በትክክለኛው ተመሳሳይ ሳይት ከሚያገኙት መረጃ ጋር አንድ አይነት መረጃ እኛም እናገኛለን ማለት ነው።
ተግባባን። ስለዚህ በዚህ ጉዞ ውስጥ በትክክል የት ጋር እንዳለን እንድንገባባ ወይም እንድንረዳዳ ማለት ነው። እስኪ መልሰን ሪካፕ እናድርግ እስካሁን የተማርነውን ነገር። በቪዲዮ አንድ ላይ ኢንፍሌሽንን ለማሸነፍ ወይም አውትፔስ ለማድረግ ኢንቨስት ማድረግ እንዳለብን ተነጋግረናል። አሁን ባየነው በዚህ ቪዲዮ ደግሞ የኢትዮጵያ ፋይናንሻል ሴክተር አሁን ላይ ከ1.5 ትሪሊየን ብር በላይ ሲኪዩር በሆነ ሁኔታ እያንቀሳቀሰ መሆኑ ፕሩፍ አድርገናል። እንዲሁም ደግሞ ኢሲኤምኤ ጥብቅ በሆኑ የዲስክሎዥር ህጎችና 24 ሃወር ሩል ማርኬቱ አግሬሲቭሊ ሬጉሌት እንደሚያደርግና እሱን ቼክ እያደረገልን እንደሆነ ተረድተናል፣ አይተናል ማለት ነው። ሶ አሁን ፍርሃታችን ሙሉ በሙሉ ሊጠፋ ይገባል። እንደጠፋም ደግሞ ጋይስ ተስፋ አደርጋለሁ። ሶ በህግ ፕሮቴክት ተደርጋችኋል እና ሲስተሙን ደግሞ ሪል ነው ማለት ነው። አሁን ማይንድ ሴታችሁ ትክክል ስለሆነና ስለ ሴፍቲ ስለተረዳችሁ ምን እየገዛን እንደሆነ በትክክል የምንረዳበት ጊዜ ነው። ሶ በዚህ ማስተር ክላስ ፓርት 3 ላይ አሴቶችን ሙሉ በሙሉ ዴሚሲፋይ ወይም ደግሞ እናብራራቸዋለን። በዲቴይል ምን እንደሆኑ እናያቸዋለን ማለት ነው። ኢኩቲ ምን ማለት እንደሆነ፣ ቦንድ ማለት ምን እንደሆነ፣ እንዲሁም ደግሞ የዲማቴሪያላይዜሽንን ትልቁን እድል እናያለን ማለት ነው። የ90ዎቹን አሮጌ የወረቀት ሼሮች እንዴት ወደ ዲጂታል ሀብት መቀየር እንደምንችል በትክክል አብራርተን የምናይ ይሆናል ማለት ነው። የፋይናንሻል ኢንተለጀንሳችሁን ለመገንባት ሲሪየስ ከሆናችሁ ይሄ ወሳኝ ትምህርት ለብዙ ኢትዮጵያውያን እንዲደርስ ሰብስክራይብ በተኑን ንኩና ቤተሰብ ሁኑ ማለት ነው። ቪዲዮውን ደግሞ ላይክ አድርጉ፣ ሼር አድርጉ ለብዙ ሰዎች እንዲዳረስ። አመሰግናለሁ ጋይስ። በፓርት 3 ላይ እንገናኝ።